ለምናቸው ሰርፕራይዝ ለምናቸው እኔ ዘና አድርጌ የቪዲዮ ሙሉ የምታዩ እህቶች ማለት ነው እንደው ላይክ አድርጉ የእውነት ነው ሰርፕራይዝ ነው የእውነት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች እንዴት ናችሁ ደህና ናችሁ አልহামዱሊላህ ሰላማችሁ በዝዝዝት ይመል አልናፈቋችሁም ግን እሪ ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቻችን እንዴት ናችሁ ደህና ናችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እንግዲህ ሀገሬ እኔም አብቅቶኝ ወግ ደረሰኝ ናከኝ እኮ ነበር ማለት ነው አታጥሽ ላላ ወሻታጥሽ ሙራሽ ባልሽ ሰዓት መጣው ልጅ ናፈኝ እና ለዛ ይሄን ያክል ይቅርሽ ነው ቆይቼው ነበር ሻና እና አትልም በነገራችን ላይ ቆይቼው ነበር እስከ ጁምዓ እንኳን ሰዓቱ ለራሱ ፕሮግራም ነው ናጥነሚው 9 ሰዓት መሳገ ነበር እንዴ ምን እንትን ማለት በነገራችን ላይ እንደ ሶፊያ ናችሁ ሁላችሁም ሴቶች እኔ ገለለው ምግብ አይሰራም ምን እንደምባል አላውቅም መላእክት አለመሰ ወላሂ ማለት ጁምዓ ዕለት ነው ጁምዓ ዕለት ቅድም ሄደት ወሰራው ከዛ መቼ ነው ማክሰኞ ዕለት ትንሽ ሽሮ ሰራሁኝ ትናንት ላይ ፈውስ አይበላም ማለት ነው ወጥ ለራስ አሰራ መሄራጅ ያልጎኩሽ ነበር እንከፍ ራሱን ቢሚልህ እና ታኔና ታመሰግኝ ብቻ በሞትሳ ነገሩ ይሄማ ጥሩ ሆነ አገባለው ሌላ ነው አረኛ አላገባም ብቻ ልጅ ማሳደግ ለኪ ባልም ሳይኖር ነው የሚከብደው ስተዛሬ ብቻ ያልኩኝ ቢያንስ ማታ እንኳን ሰራደህ እንዴም መዝሙር አላህ አክበር ካለ እኔን ጸጋ ያየው በዚህ በአራት ቀን በአምስት ቀን አያችሁት ከዛሬ ድረስ ምንም አይነት እኔ ድርሻ የለኝም ምንም አይነት እግዣኝ የለኝም እኔ ለቤቱ ምንም አይነት አስተዋጽኦ የለኝም ነበር ዛሬ ግን አንዳንዴማ መውጣት አሪፍ ነው ይሄን ሁላ ያሳያል መግሪብ አሰስ ነበር አረ ከባድ ነው ወላሂ ደግሞ ጥንቃቄ እንዲያመኝ ይላል ልጆች እንዲያመኝ ምንም አላምንም ወላሂ ምንም በነገራችን ላይ ቤተሰቦችን በጣም ናፍቆኝ ነበር በጣም ነበር ራሱ በጣም ነበር ባማየት ነው መች ነው መጣው ካራሚ ላይ ዘሪና ነው የምትለው በቃ በደወልኩ ሰዓት ማለት ለዲት የተነሳይ ቁጭ ብትለው ነገር የሮጤ ደግሞ ትመጣለች ዛሬ ራሱ እኔ ጋር ነው ያደረችው ሁሌም እኔ ጋር ነበር የምታድሪ ዛን ሰዓት ስጠፋበት በቃ መላው ጭንቅ ቃላቴ ነይ ትለኛ እኔ አሁን እንግዲህ ምንም ነይ መብራቱን እንጀታጠፊ ታየው አላህ ክፉን ያዝ ነው ነይ ሌላ ነገር ቢኖር አባቱ ወይ ነው ታባታ መጣ ወጣ ብድግ ብላ ባጃጅን ታያለ ጎበዝ ራሱ ናፍቆ ነበር የሙሲ በጣም ነበር ናፍቆ ሀቢቢ ባጃጁን አንተ አይታ ካለ ባጃጁ ሽንት ቤት ይዞ ነው ብለ ሽንት ቤት ተደል ባጃጁ ካልወጣ አለ ከዛው የለም በመስጊድ ይዞ ነው ይመጣል ተራድሮን የምመይን አይቼ መጣ እናንተም እንግዲህ እኔን ጎሪውና ክፍተት አያችሁ አልহামዱሊላህ ለበጎ ነው ሁሉም ዝሮ ወይ ሰውየው ካልሞተ ወይ ከሀገር ካልወጣ ስለማይታወቅለት የሱ ድርሻ አሁን ዝሮ እኔን አስተዋጽኦ እንዳለ ለቤቱ አወቅሻ አስተዋጽኦ ሳይሆን የለም አይደል ለምስተዛሬ ዝሮ እየሰራ መታበላና ታዲል ያው ያን ብቻ ሳይሆን ለማያዙ ቤት መጠራረጉ ቤት ማጽዳቱ ራሱ አንዴን ነገር ከዛነ ያንስ ጧት በጣም እንትን ለላዱ ሀዝዩ ሄደው ደሞ ልጁ ሰው እንደሌለ ካወቀ ያለቅሳል ከዛ ቁርስ እንደው ወላሂ ነው ማለት ቁርስ ሳልቀም ለኪ ብራሳ ቡን ቁርስ ምን ወዲያ ከሰላሳ 4 ሰዓት ይላል በነገራችን ላይ አዲስ አበባ ልጅና ሚስት ባይኖርኝ እዛው ነበር የምቀረው እንዲያጋጣሚ ሆኖ ግን ሚስትና ልጅ ስላለ ቶሎ ተመልሼ መጣሁ እንጂ እዛ አገር በጣም ኑሮ ሁሉ ራሱ ይጣፍጣል ወብታችሁ ነው እዛ የሚያስፈልገው ትንሽዬ መኪናና ያው ትንሽዬ ቤት አንድ ክላስ ቤት ሊሆን ይችላል እየሰራችሁ የተሻለ ነገር ታመርታላችሁ የተሻለ ነገር ተሰራላችሁ ለውጥ ታገኛላችሁ ወብታችሁ አይደል እና ሁላችሁም አላህ የተሻለ ሀያትና የተሻለ ነገር ይወፍቃችሁ ዱንያ ያው ዱንያ አፈር እስከምንገባ ድረስ የተሻለ ነገር
መመኘታችንና ማሰባችን አይቀርም። ያን የማያስብና የማይመኝ ሰው ደግሞ የተሻለ አእምሮ የለውም ብዬ ነው የማስበው። ትክክለኛ አእምሮ የለውም ብዬ ነው የማስበው። እና ክቡራን ቤተሰቦች ሁላችሁም ላይክ እያደረጋችሁ ቪዲዮውን ላይክ አድርጉት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት። እኔ ከባለቤቴ ጋር ተጋርቻለሁ። አፍቃለሁ ግን አሁን ታሾፋለህ። አያችሁ አዩ በያ የኑዚ ራሱ እኔን ሳይ ነው ፈገግ ያለው ወላሂ። ካሄራ ከዩኑስ ማን በጣም ይናፈቀ በጣም ምንም ማለት የሌለው አይ ሰላም ሁለቱም ናፍቀውኛል። በሄራ ዋለ የሚያገቡለ ሄራ ነው አሬ አገናኛ አወራ አረ እንደው ነው ሄራ። ክቡራን ቤተሰቦች እናንተም እንግዲህ ልክ እንደዚህ ቤተሰቦቻችሁ እየናፈቋችሁ ልጅ ካላችሁ ልጃችሁ እየናፈቃችሁ ያው ኑሮን ለማሸነፍ ውጭ ሀገር ሄዳችሁ ተሰዳችሁ ያላችሁ እህቶች አላህ ሀያታችሁን ሙሉ ልታርጉ ሀገራችሁ መጣችሁ ዘና ፈታ ብላችሁ የምትኖርበት ቤተሰቦቻችሁ ጋር እየተደሰታችሁ እየተጫወታችሁ የምትኖርበት ጊዜ ኢንሻአላህ ቅርብ ይሆንላችሁ ነው የምለው። በርግጥ ያው የተሻለ ሀያት ፍለጋ የትም ቦታ ይከራል። ነገር ግን አጭር ጊዜ ሊሆን ይገባል። አጭር ያርገው ሀያታችን ማለት የማገኛ ህይወታችን የማገኛ ጊዜያችን አጭር ያርግልን እንጂ ሊሉ ለሁላችሁም ማለት ነው። ቤተሰብ ጋር ዘና ፈታ የምትሉት ነገር አእምሯችሁ ራሱ ደስ ይለዋል። ሁለተኛ ደግሞ ከሀገር ወጣ ብላችሁ ብትዝናኑ ካለ የትም ቦታ ሄዶ መዝናናት ይቻላል። ዱባይ ልትሄዱ ትችላላችሁ፣ ሳውዲ ልትሄዱ ትችላላችሁ፣ ጀርመን ልትሄዱ የትም ያውን ቦታ ልትሄዱ ትችላላችሁ። ገንዘብ ካላችሁ አላህ የተሻለ ገንዘብ ይስጣችሁ ነው የምለው እኔ ሀቢቢ አላንተና ያሰማቸው የኔ ማር ዩኒቨርስ በአራት ወር ነው መቀመጥ የጀመረው። አሁን በአምስት ወሩ ሂራም በዛታ ሂራ ስድስት ወር ሙሉ ተሰያንበረ አንበሳው ወጣ መገለል ምናምን አያውቁም ሁለቱም። ወዳሎሽ ሽጎሮ ባላችን መጥቶልናል። ምትንትን እስከ 4 ሰዓት ቁርስ መብላት የለም እንያ 9 ሰዓት ድረስም ብለው ውጭ ለውጭ አንድስና ነው። በነገራችን ላይ ይሄ ቪዲዮ 300 እና 400 ላይክ ካገኘ እኔ ለሶፊያ ለየት ያለ ሰርፕራይዝ አለ። በጣም ቤቱን ሁላ ድምቅና ደስታ የሚሞላ ሰርፕራይዝ ላረግ ቃል ገባለሁ። እናንተ ደግሞ የተሻለ 300 ላይክ አግኝቶ ቪዲዮ ደግሞ ከ5000 በላይ እይታ ካለው ለምን ሰብስክራይባችን 10000 ነው አገብታችኋል። 10000 ማየት ትችላላችሁ ሌላው ቀርቶ ማለት። ስለዚህ ሰብስክራይቡ ማለት እይታው ከ5000 ላይኩ ደግሞ ከ3000 እስከ ስንት ነው? 5000 በቃ ተይው ከ5000 በላይ ችግር የለውም። እስከ ስንት ቀን መቆረጥ አለበት? እስከ 2 ቀን ነው እንጂ ከ2 ቀን በላይ ምን ከቻሉ ወዲያው እንትን ይበሉ፣ ካልቻሉ ደግሞ ያው እንግዲህ እስከ 2 ቀን 5000 ላይኩ 300 እንዲያው ለለምናችሁ ሰርፕራይዝ ለምናቸው እኔ ዘና አድርጌ ቪዲዮ ሙሉ የምታዩ እህቶች ማለት ነው። እንዲያው ላይክ አድርጉ። የእውነት ነው ሰርፕራይዝ ነው። የእውነት ነው ወላሂ። አንቺም ደግሞ ማለት ነው የምትፈልጊው አይነት ነገር ካለ ይሄን ሰርፕራይዝ እፈልጋለሁ በምርጫሽ ሆንልሻል። በአላህ ይዛቻለሁ ላይክ አድርጉ። ብዙ አላህታቸው የምፈልገው ስላለኝ ነው። ይሄን አጋጣሚ አስጠቅሟት ለእናንተ የምነግራችሁ ነገር ሁላችሁም ላይክ አድርጉ። ላይክ ስታደርጉ ሰው ጋር ስለሚደርስ ይሄ ሰርፕራይዝ ይሄን ቪዲዮ ሶፊያ ነው የምትጠቅሙት። በቃ አለቀ። ይሄን ቪዲዮ ቆርጣ መጀመሪያ ነው የምታደርጉት ይሆናል እንደው ማለት ነው። ላይክ አድርጉ። ላይክ ታደርጋችሁ ይደረስ ላላብራችሁ አይባልም። እርባል ያርጉኝ እንዴ ያርጉ ነገር አለ ያርጉ ማለት ቢያንስ ከ10,000 ብር በላይ ያልሆነ ወጪ ከሆነ አረግላታለሁ። በቃ በላይ ወጪ ነገር ምናምን እኔ 10,000 አልደርስም። አትድረሽ 10,000 አልደርስም። እኔ ራሱ የምታዘኝ ነገር ሰርፕራይዝ ይሆንኩ። ላይክ አድርጉልኝ። ባላይ ዘቻው ላይክ ታደርገኛለህ። 300 ላይክ 5000 ቪው ደግሞ 5000 ያለው እስከ 2 ቀን ሁላችሁም ላይክ እያደረጋችሁ ልትጠቀሙ የምፈልገዋለኝ ያን ነገር ደግሞ እናንተ ገብሬ ማሳያችሁ ይሆናል። ላይክ አድርጉልኝ። በቃ መረቀኝማ እንግዲህ ማን ማንጀባ በረካ ጀባ ጤና ጀባ ጀባ በሚጀመረቀኝ አሜን። እንግዲህ ቢስሚላህ ረህማን ረሂም ባየነው በሰማነው ልክ የተሻለ ሀያት አላህ ያምጣልን። እንግዲህ እንደው
እኔ የሚታየኝ ልጆችን ከኋላ አንቺን ከጎን አድርጌ በሚያምር መኪና ቢዋይዲ የሚባል አንድ ዘመን አመጣሽ የኤሌክትሪክ መኪና ላይ ያ ነው አሁን ላይ የሚታየው። ወደፊት ደግሞ የተሻለ መኪና ሊኖር ስለሚችል ወቅት ያመጣውን ጥሩ የሆነ እነ ፌራሪ የሚባሉ በሚሊዮን ዶላር የሚገዙ መኪናዎች አሉ። እነዛን አላህ ሰጥቶን የተሻለ ሀያት የምንኖራለን ያድርገን። እናንተም ደግሞ አላህ የተሻለ ሀያት የሚሰጣችሁ ያድርገው። ምንም አይቸግረውም። እኛ በኒ አደም ከአባታችን አደም እስከ መልቂያማ ያለ ሰው ቢለምን የፈለገውን ሐጃ ባረግለት መርፌ ዋቂያኖስ ውስጥ ገብታ የምታወጣው ያችን ያክል ጠብ የምትለውን ያክል ምንም አይነት ነገር አይቀንስብኝም ብሏል። ስለዚህ ገኒዩን አኒል ዓለሚን ከኛ ከዓለም የተብቃቃ ጌታ ነው ያለንና ለእናንተ የፈለጋችሁትን የመን አንድ ነገር ልንገራችሁ፣ ታሪክ አይደለም እውነታ ነው። የመን ዱዓ ሲያረጋ የመኒ ከሳውዲ ጎን ያሉት ዱዓ ሲያረጉ 7 መርከብ ብር ስጠን ነው የሚሉት። 7 መርከብ አንድ መርከብ የቁር ነው እኮ ነው። 7 መርከብ ብር ስጠን ነው የሚሉት። በዛ ላይ ከሰባቱ ደግሞ አንድ መርከብ ጨመረን። ያ መርከብ ሲወርድ ለሰራተኛ ሲሆን ለምን ሲሆን እንዳይጎልብን አንዱ ማውረጃና መጫኛ ስለሚሆን 8ኛ አንድ መርከብ ጨምረን እያሉ ዱዓ የሚያደርጉት ሐቂቃ ነው ማለት ነው። ምን ያክል የሰው ልጅ ጥልቅ ወቱሂቡነል ማለ ሁበን ጀማለ የሰው ልጅ በትክክል በቃ የገንዘብ ፍቅር እንዳለው በቃ ያስረዳናል። ረሱላችን ሰለላሁ ዐለይሂ ወሰለም ምንድነው የሚሉት? አንድ ጀበል ኡሁድ ጀበል ታውቁታላችሁ፣ ሳውዲ አረቢያ ያላችሁ ያን ተራራው ወርቅ ቢሰጠው ያንንም ያክል ተራራ ወርቅ ቢሰጠው ሁለተኛ ተራራ ያንንም ያክል ይመኛል። ሁለተኛም ቢሰጠው ሶስተኛ ይመኛል። ኢላ ከዛ እንደዛ ነው በቃ የሰው ልጅ ጥልቅ የሌለው ባገኘው ቁጥር ፍላጎቱ እየሰፋ እየተለጠጠ ነው። ለምሳሌ እኛው መኪናውን ስናገኝ ምንድነው የሚሆነው? እንትን ይሆናል፣ መርከብ ይሆናል ምኞታችን። መርከብ ስናገኝ ሄሊኮፕተር፣ የግል ጽድት ያለ ሄሊኮፕተር የምንመኘው በዛ ልክ ነው። ስለዚህ እኛ መመኘት ብቻ ነው ያለብን። ወላሂ ሱም ወላሂ ነው ማለት የሆነ አንድ ሐምዛ የሚባል ልጅ አለ ሸውቅ ተራብለ ሳውዲ አረቢያ መካ ዑምራ ያስደረገው ወላሂ እርግጠኛ መሆን ተመልክቱ እንግዲህ ወላሂ አለ 3 ጊዜ ይችን ከአባ ላይ ያስረግጠኛል ነው ሰው እንዲረግጣት አላህ ያስረግጠኛል አለ። ወላሂ ጊዜው ደርሶ ሄደ። በቃ ሄዶ ዑምራ አድርጎ መጣ። እንደውም ቲክቶክ ላይ ሚዲያ ላይ ያለሁት አላህን ስለምኑ ቁርጥ አድርጋችሁ እንደማን ልክ እንደ 50 ብሎ ቪዲዮውን የሱን ከጎን አድርገው እንትን ብሎታል። ስለዚህ ልክ እንደዛ ቁርጥ አድርገን ብቻኛ ዱዓ ማድረግ ብቻ ነው የሚጠበቅብን። እህቶች ከሰው ሀገር ያውጣችሁ፣ ከመከራ ከችግር አላህ ያውጣን። ሁላችንንም ባለ ብዙ ሀጃንና ሀጃችንን ሁላ አላህ ያውጣን። ጮህኩባችሁ፣ በጣም ሶሪ ብያለሁኝ። እንግዲህ ቡናውን ጠጣ። ያው ሶፊያም ድምም ብላ ያዳምጣች። ሁሉ ነገር መቼም በአላህ ነው። እኛም የአላህ ነን። ላ ሐውለ ወላ ቁወተ ኢላ ቢላህ ነው ሁሉም ነገር ማለት ነው። እኛም የአላህ ነን፣ ያለንም ነገር የአላህ ነው። ስለዚህ ሁላችሁም እህቶች ወንድሞች ዱዓ ማድረግ አለባችሁ። ለዱዓ ቦታ ስጡ። ለምኑኝ እቀበላችኋለሁ ነው ያለው። አድኡኒ አስተጂብ ለኩም። ስለዚህ የማነው ችግሩ? የራሳችን ችግር ነው። አልለመነው። የሰው ልጅ 2 ቀን 3 ቀን ሄዶ የሆነ ብር ሲጠይቅ ሊሰጠው ይችላል። በጣም ጥሩ ሳሂብ ከሆነ ለዛውም ማለት ነው። አንድ ቀን ይሰጠዋል፣ 2 ቀን፣ ሶስተኛው ግን ፊቱን እንደሚያዞርበት አላህ ግን ጨቅጨቆኝ ነው ማለት ጨቅጨቁኝ ለምኑኝ ያለመነኝ ነው እንደውም ያለመነኝ ነው እኔ ጀሃነም ማስገባው ወይም ደግሞ ምጠላው ያለው። ስለዚህ እኛ የመለመን ችግር አለብን። ሁላችንም ዱዓ ለይለቱል ፈጅር ላይ እየሰገን የለይል ሶላት እየሰገን ዱዓ እናድርግ። ሁላችንም ሰው ጋር ከመጨቃጨቅና ሰው ጋር ከመሆን ምን አላችሁ እናንተ? የሰው ቤት ሰራተኛ የሰው ቤት ከማበጀት ምን አላችሁ እናንተ? የራሳችንን ቤት ስጠን እያላችሁ እልቅስ ብላችሁ እስኪ ዱዓ አድርጉ ያለ እልቅስ ብላችሁ ነው ወላሂ ያሳካዋል። ደግሞ አረጋዋለሁ ስላለ ለምኑኝ እቀበላችኋለሁ ስላለ ማን ነው የሚለምንኝ የማደርግለት? ማን ነው ሀጃውን የሚጠይቀኝ የማስፈጽምለት ሀጃው እያለ እስኪኛ የኛ ችግርና የኛ ድክመት ስለሆነ ሁላችሁም በቀና ልብ ይሄን ቪዲዮ ሼር አድርጉት፣ ላይክ አድርጉት። ሁላችሁም ከዚህ በኋላ ለእናንተም ለኛም እኛም ለእናንተ እናደርጋለን፣ እናንተም ለኛ አድርጉ። ለምን አንድ ሰው ለአንድ ሰው ዱዓ ሲያደርግ ተቀባይነት አለው። ለምን እናንተ ለኛ ስታደርጉ ነፍሳችሁን አሸንፋችሁ ለእናንተ ሳኮ ለኛ አድርጋችኋል። እናንተ ደግሞ የተሻለ በሚባል ደረጃ መላእክት ለእናንተ ዱዓ ያደርጋላችሁ። ሐቅ ነው። ስለዚህ ክቡራን ቤተሰቦች በጣም ደስ ብሎኛል ቤተሰቦች ጋር በመገናኘቴ። እናንተም ደግሞ ከዚህ ደስታ ተቋዳሽ እንድትሆኑ ነው ዛሬ ቪዲዮውን የሰራናችሁ። ክቡራን ቤተሰቦች በዛ ላይ ደግሞ የምነግራችሁ ነገር እናንተ ስለምኑ ግልጽ ያለ በቃ ይሄን አርግልን። የልጅ አሁን ይሄ ህፃን ልጅ አለ የሚፈልገው ነገር ካለ ሀጃው እስከሚወጣለት ወይም ደግሞ የሚፈልገው ጡት ከሆነ ጡቱ እስከሚያገኝ ድረስ ያለቅሳል።
ጡቷን ሲያገኝ ዝም ይላል ወይ የሆነ ነገር ሲያገኝ ዝም ይላል። ስለዚህ እኛ ደግሞ በዚህ ልክ በቃ በዚህ ደረጃ ልክ ዱዓ ማድረግ አለብን። እናለቅሳለን። ለምን ፈጣሪያችን ነው በቃ ወዴት እንሸሻል፣ ወዴት እንሄዳለን፣ ወዴት ማን ማይጃለን እንዳቦካ ጋግረን ማለት አለብን። ሐራም ሳይሆን ሐላል እየሰራን ዱዓ እያደረግን እየዘከርን እሱን ሌት ተቀን እያወሳን ዱዓ ማድረግ መቻል አለብን። በጣም ብዙ እንትን አልኩባችሁ ክቡራን ቤተሰቦች። እንግዲህ ያማረ የተሻለ ህይወት ያርግልን 2019 የኛ ዘመን የኛ ጊዜ ይሁንልን። እናንተም በሀገራችሁ መጣችሁ ዘና ፈታ ብላችሁ የተሻለ ሀያት የተሻለ ቤት የተሻለ መኪና የተሻለ ትዳር ይዛችሁ የተሻሉ የሚባሉ ጥሩ ልጆች አፍርታችሁ የምትኖሩ አላህ ያርጋችሁ ብያለሁ። እንግዲህ ኢንሻአላህ ለዛሬ የነበረን ፕሮግራም በዚህ ይጠናቀቃል። በቀጣይ ፕሮግራም እስከምንገናኝ የአላህ ዝነትና ረህመት አይለያችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያልኳችሁን እንዳረሱት